ምልጃ እድገት ነው። ምልጃ በነገራችን ላይ ስትታጠቅ ነው። ምልጃ ጽድቅ ስትለብስ የሚፈጠርብህ የረሃብ ስለሌሎች መዳን፣ ስለሌሎች መመለስ፣ ስለሌሎች ማደግ፣ ስለሌሎች መቆም፣ ስለሌሎች ከእግዚአብሔር ጋር መታረቅ ስላልቻለ እግዚአብሔር የገዛ ክንዱ ምን አደረገለት? መድኃኒት አበቀልለት። ጽድቁም ምን አደረገው? አገዘው። ይሄ መድኃኒት ሲመጣ ምን ሆኖ መጣ? ቁጥር 17ን ተመልከት። ጽድቅን እንደ ጥሩር ለበሰ ይላል። ኢየሱስ ጌታ ጽድቅን ብድግ አረገና የት ነው የሚመጣውና? እዚህ የጨለማው ዓለሙ ስለሚመጣ ካለቆች፣ ከስልጣናት፣ ከኃይላት፣ ከጌትነት የሚንበለበሉ ፍላጻዎች ሁሉ ኢየሱስን በመንገድ እንዳያስቀሩት ምንን አነሳ? የእግዚአብሔርን ዕቃ ጦር ጽድቅን ብድግ አረገና እንደ ጥሩር ለበሰው ይላል። ዝም ብሎ አይደለም ዘው ያለው ኢየሱስ። ዝም ብሎ አይደለም ዓለም ውስጥ የገባው። ምን አደረገ? ጽድቅን ብድግ አረገና ቬስቱን ታጠቀ። ልማልድ ነው የሚሄደው፣ ለሰው ልጸልይ ነው የሚሄደው። ምክንያቱም ምንድነው? ለሰው መጸለይ ሲጀምር የሲኦል ደጆች በሙሉ ባንተ ላይ ይነሱብሃል። እንዴት ታሸንፋቸዋለህ? ይሄንን ቬስት ከለበስክ፣ ይሄን የጽድቅ ጥሩር ከለበስ፣ ቀስታቸው ይመጣል፣ አንተ ጋር ሲደርስ ይወድቅ። ጽድቅን ለበሰ። በቅናትም መጎናጸፊያ ምን አደረገ? ተጎናጸፈ። የአባቴ ቤት ምን ያደርገኛል አለ? ይበላኛል አለ። ስለዚህ የአባቴ ቤት ቅናት ይበላኛል፣ እናንተ ለዋጮች፣ ዘባቾች ብሎ ገለበጠ። the purpose of the house ነገራቸው። ቤቴ የጸሎት ቤት ይባላል። ከጸሎት የምትሸሽ ከሆነ ወንድሜ ልንገር፣ በግለሰብ በህብረትም ጸሎት የማትሳተፍ፣ የማትቀና፣ የማትተባበር ከሆነ ልንገር፣ ቬስትህ ወልቋል። ቬስት ወልቋል። የኛ ማህበረሰብ የጽድቁን ይሄንን ጥሩር እንደጣለ መታቆት ቸርች እንኳን ቁጭ ብሎ እግዚአብሔር እንዲናገረው ስሙ ሲጠራ ደስ ይለዋል። ካሁን የኔ ስም ይጠራ ይሆን? ካሁን ስልክ ቁጥሬ ይጠራ ይሆን? የሚጠብቀው ራሱ ከአፉ ህግን አይደለም የሚጠብቀው፣ ከቅዱስ ቃሉ የሚወጣውን ህግ አይደለም ፕሪንሲፕል አለ የሚጠብቀው። ካሁን የኔ ስልክ ቁጥሩ ሲጠራ ሊገልሽ የወጣ መንፈስ ምንድን ነው የሚያስደንቅ? ሊገል የወጣ ዮሐንስ 10 ላይ ጌታ ኢየሱስ ክርስቶስ ሲነግር ለምን እንደዛ አልጮህክም? ሊገላት የወጣ መንፈስ ነው አሜን ይላል ሰው ሁሉ። ኢየሱስ እኮ አስቀድሞ ሌባውን ሊያርድ፣ ሊሰቅር፣ ሊገድል ምናምን ወጥቷል። እሱ ላይ ለምን አልተባለም? አየ ስለተወሰደበት። ባለፈው ሳምንት እንደነገርኳቸው እውነትን ስለተነጠቀ የሰው ልጅ የሚያስደስተው ነገር ሁሉ ሱፐርስቲሽስ የሆነ ነገር ነው rather than truth, rather than righteousness። እና ኢየሱስ ወደዚህ ምድር ሲመጣ ምንን ለብሶ ነው የመጣው? ጽድቅን በሉ። ጽድቅን ለብሶ መጣ። ማንንም ሊጎዳው አልቻለም። ኧረ ሃሌሉያ! ሞት ራሱ የመገደያ መንገዱ ስለሆነ ነው የሞተው እንጂ እነሱ ሊገሉት በፈለጉ ጊዜና ሰዓት እኮ ሊገሉት አልቻሉ። በጣም ብዙ ጊዜ ሊወግሩት አስበዋል። እንዳውም አንድ ታሪክ መጽሐፍ ቅዱሳችን ሲነግረ ሊገሉት ወዴት ወጣ? ይዘውት ወደ ተራራ ወጡ። ነገር ግን ጊዜው ገና ስለነበረ ኧረ ኢየሱስ ጌታ ነው፣ በመካከላቸው አልፎ ሄደ። they cannot do anything unless and otherwise the father እግዚአብሔር ካልፈቀደ በስተቀር ባንተ ላይ ምንም ድንጋይ አይሰራም። እስቲ አይሰራም። ቁጭ ብለው ተሰብስበው ሊወግሩ በእጃቸው ይዘው ሊሆን ይችላል። በመካከላቸው አልፈ ትሄዳለህ። በእጃቸው ላይ እንዳለው ድንጋይ ዝም ብለው ይቀራሉ። አንተ ትሄዳለህ። እንደ ድንጋያቸው ዝም አሉ። ሊወረውሩት አልቻሉ። መጽሐፍ ቅዱስ ሲናገር ስለ ግብጽ፣ ስለ እስራኤላውያን ሲናገር እንደ ድንጋይ ምን አሉ ይላል? ዝም አሉ። ግብፃውያንን ሲናገር ህዝቡን በደረቅ አሻገረ። ጠላቶቻቸው ግን እንደ ድንጋይ ምን አደረጉ? ዝም አሉ። ስለ እስራኤል ዝና ሰምተው ገና እግዚአብሔር ባህር እንደከፈለላቸው ሲሰሙ ከፊት ለፊት ያሉ ጠላቶቻቸው ሳይቀር እንደ ድንጋይ ምን አደረጉ ይላል? ዝም አሉ ይላል። እጃቸው ላይ እንዳለው ድንጋይ ዲዳ አረጋቸው እግዚአብሔር። ለምን? መሞት ራሱ መንገድ ስለሆነ ብቻ ነው የሞተው፣ ስለተሸነፈ አይደለም። ልገል፣ ልፈታ፣ ላነሳ እኔ እኮ ስልጣን አለኝ ሲለው ትዝ ይላችኋል አለ ያ ንጉሱ ጌታ ኢየሱስ ክርስቶስ ምን አለው? አትችልም አለው። ልትፈታኝ አትችልም። አሁን ሊፈታው ቢፈልግ አይችልም። ለምን? የመሞቻው ሰዓት ምን ስላለ ስለደረሰ። እሱ ራሱ በዮሐንስ ወንጌል ምዕራፍ 12 ላይ ብሏል፣ ሰዓቲቱ ደርሳለች፣ ሌትስ ጎ። አሁን የሰው ልጅ ዘንድ ይከብር ዘንድ ሰዓቱ ደርሷል። ስለ ሞቱ ይናገር ነበር ይላል። ወዳጆቼ ይሄ የጽድቅ ጥሩር ልባችሁን ይጠብቃል። ከዚህ በኋላ ነግራችኋለሁ፣ እግዚአብሔር ልባችሁን ይጠብቃል። ከጉዳት ትታጠቁታላችሁ። ይሄን ቬስት በየቀኑ ትለብሱታላችሁ። ጠዋት ስትነሱ ሸሚዛችሁን፣ ጡት ማሳያችሁን እህቶች አድርጋችሁ ልትወጡ ስትሉ ማሰብ ያለባችሁ ነገር ይሄንን የእግዚአብሔርን የጽድቅ ጦር እታጠቃለሁ ቬስት። ስለዚህ መንገድ ላይ የሚጠብቅህ፣ ስራ ቤት የሚጠብቅህ፣ በከሊት የሚጠብቅህ፣ በጥቁር የሚጠብቅህ፣ በነጭ የሚጠብቅህ፣ ሊያበሳጭህ የሚመጣ ሲወረውር ቀስቱ አንተ ጋር ሲደርስ ቀስቱ ይሰማ። አይናገርም አይደለም፣ ይናገራል፣ ግን አንተ ውስጥ አይገባም። ለከፈኝ አትልም። ትልከፊኝ ልውጣበት
በሰላም ልውጣበት ከቤቴ አትልከፊኝ ምናምን አትልም። እንደዛ አይነት መንበልበሎች የሚያገኝ የሚንበለበለው ፍላጻ ሲያገኝ ነው። መጽሐፍ ቅዱሳችሁን ስትመለከቱ ምሳሌ ምዕራፍ 4 ላይ ልጄ ሆይ ልብህን ምን በል ጠብቅ። ምዕራፍ 4 ቁጥር 23 ላይ ምንህን ጠብቅ በሉት እስቲ። ምንህን ጠብቅ? ብርህን ጠብቅ፣ በባንክ ያለህን ገንዘብ ጠብቅ፣ ንብረትህን ጠብቅ። አቤት አንዳንዶቻችሁ እንደ ዴቪድ ቤካም እኮ ለእግራችሁ ሳይቀር ነው ኢንሹራንስ መግባት የቀራችሁ። ለቀኝ እግሩ ኢንሹራንስ አለው ዴቪድ ቤካም ለግራ እግሩ ኢንሹራንስ አለው። ለሁሉ ነገሩ ኢንሹራንስ አለው። እግሩን ለመጠበቅ ልቡን ለመጠበቅ ግን ምንም ኢንቨስት አላደረገም፣ ሊያደርግም አይችልም። አምኖት አገነስ ወዘ ኢንሹራንስ ስለሚባል ጉዳይ ግን you have to know guard your heart above all። ቤታችሁን ስትገዙት ቤት ስንገዛ ታውቃላችሁ አንዱ ግዴታ ምንድነው? የሆም ኦነርስ ምንድነው? ኢንሹራንስ ነው አይደለ? ኢንሹራንስ ነው። ያስገድዱሃል። መኪና ስትገዛ ምን ያደርጉሃል? ያስገድድሃል። እግዚአብሔር ጋር ስትመጣ ቢያስገድድህ ምን ልትሆን ነው? ስለማያስገድደን ወዶ ስለሰጠን። አሁን እኮ በጣም ብዙ ሰው የእግዚአብሔር ነፃ ስጦታ ቀለለበት። ጌታ ኢየሱስ ይርዳን። አንዲት ዘማሪ እንዳለችው አይቀልብኝም መውደድ፣ አይቀልብኝም ስጦታ፣ አይቀልብኝም እንዳለች አይቅለልብን ወዳጆች። ቢያስገድድ የኛ ታውቃላችኋል ማህበረሰብ የሰው ልጅ በአጠቃላይ እንትን ይወዳል፣ ፎርስ ይወዳል፣ ፍሪደም አይወድም። ህግ ይወዳል፣ ጸጋ ይቀልበታል። ፍቅር አይችልም መቆጣጠር። ይሄ ኮንትሮሊንግ ግን ያከብራል። ኔቸር ኦፍ ጋድን እንደ ሉዝ ይቆጥሩታል አይደለም። እና ምሳሌ ምዕራፍ 4 ላይ ምን ልጄ ሆይ ልብህን ምን በል ጠብቅ። በእንግሊዘኛና በዚህ በአዲሱ መደበኛ ትርጉም ላይ 4:23 ላይ ልብህን ምን በል ነው የሚለው? ጠብቅ። የህይወት መውጫ ከየት ነውና? ከዚያ ነውና ይጠብቅልን። ግድ የለም አሜን በሉ። ልባችሁን ይባርክላችሁ። እግዚአብሔር የተባረከ ልብ ይስጣችሁ። ምክንያቱም ልባችን በውድቀት የተሞላው ምንድነው? ክፋት፣ ቅናት፣ ቀኝነት፣ ንዴት፣ ቁጣ፣ አድመኝነት፣ አመንዝርነት እነዚህ ሁሉ በልባችን ሞልተዋል። ሲፈሱ ባፋችን ይወጣሉ። አይደለ? ዮሐንስ ማቴዎስ ወንጌል ምዕራፍ 12 የሰው ልጅ አለ አይደለም የሚለው በልቡ ከሞላው አይደለ ተርፎ ምን ያደርጋል? ናቹራሊ ንዴት፣ ቁጣ፣ አድመኝነት፣ ቅናት የኢትዮጵያ ዲመኖች አሉ አይደለ? እነዚህ መቀኛ፣ ስገኛ ምናምን የሚባሉ ነጃሳ ምናምን የሚባሉ ሰው ሲያልፍለት የማይደሰት ብስጭት ያደርገዋል። የኢትዮጵያ ውስጥ ያለ ዲመን ማለት ነው። እኛ ጋር ብቻ ነው ስፔሻላይዝ ያደረገ የሚመስለኝ። በጣም ማስተር አድርጓል። እኛ ጋር በደንብ አግኝቷል። ስትሮንግ ጎልዱን በሶሳይቲው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በደንብ ስለሰራበት ይሄ የኢትዮጵያ ዲመን ነው የምለው። በድህነት ስትኖር ደስ ይለዋል፣ ስትበለጽግ ይነጫነጫል። አሰርቶ እኮ ነው የመጣው፣ ዘርፎ ነው የመጣው። የማይልህ ነገር የለም። እና ይሄ የኢትዮጵያ ዲመን በሰው ልብ ውስጥ ማቴዎስ ወንጌል ምዕራፍ 12 ላይ ጌታችን ለምን አይጾሙ ሲሉ ኖ እንትን የሚያረክሰው አላቸው። ጌታ ኢየሱስ ክርስቶስ ወደ ሆድ የሚገባው አይደለም አይደለም፣ በሰው ልብ ውስጥ ሞልቶ ምን ያደረገው ነው ይፈስ። ኦኬ። ስለዚህ ልባችን ውስጥ ምን አለ? ናቹራሊ እነዚህ ሁሉ ነገሮች አሉ። ይታያቸዋል። ልባችን ውስጥ ያሉ አውሬዎች፣ ዝሙት የሚባል አውሬ፣ ንዴት የሚባል አውሬ እኮ ነው ተደብቆ ቁጭ ብሏል ቀን እየጠበቀ። እኔ እንደዚህ ነኝ እንዴ እስከምትሉ ድረስ አንዲት እህት በቀደምለት ፓስተር አለችኝ። ወይ ያልኳት ፓስተር እኔ አልናገረውም እሱ ያለችውን አልናገረውም። ራሷን በፍጹም እንደዛ አይተው አታውቅም። እና የሆነ ቦታ ላይ እሷም ይመስላት በጣም ቸር ደግ እንደሆነች ነው የሚመስላት። እና የሆነ ቦታ ላይ ራሷን አገኘችው ስትሰስት። ፓስተር አለችኝ። ወይ ያልኳት እኔ እንደዚህ ነኝ እንዴ ብላችሁ ታውቁ የለ? ከየት መጣ? እዛ ልብ ውስጥ አድፍጦ የሚጠብቅ እነዚህ ጌታ ያላቸው ከዛ በምን ይወጣሉ አለ? በአንደበት ሞልቶ ይወጣሉ። እንግዲህ ስንቴ ሲያስተምር ትዝ ይላችኋል። የዛሬ የእሁድ ሳምንት አንደበትን ሲናገር ትዝ ይላችኋል። የአምልኮ ፓርት እንደሆነ ሲናገር ወዳጆቼ አንደበቴን ስንት ቀን ነው ለውጠው ያላችሁት? ግን መጸለይ ያለብን ልቤን በጽድቅ ሙላው። ኧረ አሜን። ልብህ በጽድቅ ሲሞላ ከዛ ውስጥ በአንደበትህ የሚወጣው ኦቨርፍሎ የሚያደርገው ስሩአውት ኦል ሲስተም ማለት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ልጄ ሆይ ልብህን አጥብቀ ምን በል ጠብቅ። እንዴት ነው ታዲያ ይሄንን ጽድቅ የምንለብሰው ወይም የጽድቅ ጥሩር የምንለብሰው? መልሰው መሌ ቀድበኛል። የመጀመሪያው ጽድቅን መፈለግ ነው። እችን ብቻ ነግራችሁ ሳምንትን ጨርሰዋለን። የመጀመሪያው ሐሳብ ጽድቅን መፈለግ ነው፣ ወይም ደግሞ ጽድቅን አጥብቀህ ፈልገው። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ ምኑን ፈልጉ? ጽድቁን። በእግዚአብሔር ፊት አፕራይት ሆነን ጽድቁን ምን አድርጉ? ፈልጉ። በእግዚአብሔር ፊት ትክክል መሆን፣ በሰው ፊት አይደለም። በእግዚአብሔር ፊት ትክክል መሆንም ይሄ ሕዝብ በሰው ፊት በከንበሩ ያከብረኛል፣ በልቡ ግን ከኔ የራቀ ነው እንዳይባል በሰው ፊት አይደለም፣ በእግዚአብሔር ፊት ምን ማድረግ ነው? ጽድቅን መፈለግ።
ዕብራውያን ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ ጽድቅን ወደድህ አመፃን ምን አደረግ ጠላህ፣ ስለዚህ እግዚአብሔር ከወንድሞች ይልቅ በዘይት ቀባህ ይላል። አረ ኢየሱስ ጌታ። ዘይት እየጠበቃቸው ያሉት እነማን ነው? ጽድቅን የሚወዱ ሰዎች ቅባት ያገኛቸው። አረ አሜን። ጽድቅን የሚወዱ ጽድቅን የሚከታተሉ የእግዚአብሔር ቅባት እየጠበቃቸው ነው። ስለ ኢየሱስ ጌታችን ሲናገር ጽድቅን ወደደ፣ ስለዚህ አመፃን ምን አደረግ ጠላህ፣ ስለዚህ እግዚአብሔር አባትህ ከወንድሞች ይልቅ ከኩዮች ይልቅ ከአብረው አደጎች ይልቅ አብረው ከሚያገለግሉ ይልቅ በኢየሩሳሌም ካሉት ሁሉ ይልቅ በዘይት ቀባህ። አንደኛ ጢሞቴዎስ ምዕራፍ 6ን እንመልከትና አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 11 ላይ እንደዚህ ይላል፣ አንተ ግን የእግዚአብሔር ሰው ሆይ ከዚህ ምን በል ሽሽ። እስቲ ሽሽ በሉ። ሽሽ ከቱ? ገንዘብን መውደድ ከሆነበት። ገንዘብ በነገራችን ላይ እንትኑ አይደለም፣ ይሄ ወረቀት አይደለም። ሌላ ጊዜ ወይ እናገር ይሆናል። ገንዘብ ይሄ እንትኑ አይደለም፣ ወረቀቱ አይደለም፣ መንፈስ ነው፣ ማሙን ነው። እና ስስታም ሰቆንቆና ምናምን የሚያደርገው ስፒሪቱን ነው። ከስፒሪቱ ጋር የተዋደደ ሰው ነው። ስፒሪቱና እሱ ተዋደዋል ማለት። ግሬዲ ማለት የገንዘብን መንፈስ የወደደ ማለት ነው፣ የተቀበለ ማለት። እግዚአብሔር ይመልስልን ቸርነት። ቀደምም የሽዬ ስትጸልይ ስለነበር ከዚህ ምን በል ሽሽ። ጽድቅን፣ እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትንም ምን በል ተከተል። አሳዳቸው። ኧረ አሜን። ምንድነው የምታሳድደው? ገንዘብን አሳድ አይደለም የተባለው። አሁን ብዙ ሰው ገንዘብን ነው የሚያሳድደው። መስራትን እየተቃወምኩ አይደለም። ሜክ ሹር ዩር ሃርት ኢዝ ኦልዌይዝ አፍተር ዘ ራይቸስነስ ኤንድ ዘ ኪንግደም ኦፍ ጋድ። ሜክ ሹር ልባችሁ ለጽድቅ ነው ወይ? ራሱ የምትፈልጉትን ነገር የምትፈልጉት ገንዘብ ቢሆን ንብረት ቢሆን ሀብት ቢሆን ለጽድቅ ነው ወይ? የትኛውን ጽድቅ ለመግለጥ እና አጥብቅህ እነዚህ ምን በል ተከተል። ምንን? ጽድቅን። እግዚአብሔር ስሙ ይባረክ። ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከተል። መልካሙን የእምነት ገድል ተጋደል። የተጠራህለት በብዙ ምስክሮች ፊት በመልካም መታመን የታመንክለት የዘላለምን ሕይወት ያዝ። የት? እዚህ ምድር ላይ ይህንን ሕይወት ያዘው። ምዕራፍ 2 ላይ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ላንብብና በጣም ነው መጽሐፍ ቅዱስ የሚገርመኝ። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ጳውሎስ እንደዚህ ይላል ከቁጥር 22 ላይ እንግዲህ በትልቅ ቤት 2 አይነት ዕቃ አለ ምናምን ብሎ የሚናገረው ከተናገረ በኋላ ከክፉ የጎልማሳነት ምኞት ግን ምን በል ሽሽ። በንጹህ ልብ ጌታን ከሚጠሩ ጋራ። በደንብ ይሄንን አንደርላይን አድርጉት፣ አስምሩበት። ጌታን የሚጠራ ሁሉ አይደለም የተባለው። ጌታን በምን ልብ ከሚጠሩ ጋራ? በንጹህ ልብ ከሚጠሩ ጋራ። በንጹህ ልብ የማይጠሩ አሉ፣ በክፋት የሚጠሩ አሉ፣ ወንድማቸውን እየጠሉ የሚጠሩ አሉ። ጌታን በንጹህ ልብ ከሚጠሩ ጋራ ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ምን በል ተከተል። ላይትሊ አይደለም፣ አጥብቀ ኢንቴንሽናል። በእንግሊዝኛ ቃል የሚለው ፐርሱ አድርግ። ላይክ ኬረርህን ወይም ደግሞ ፕሮፌሽንህን አይ ዋንት ቱ ቢ አን ኢንጂነር፣ አይ ዋንት ቱ ቢ ፕሮፌሰር፣ አይ ዋንት ቱ ቢ ሶልጀር፣ አይ ዋንት ቱ ቢ ብለህ ፐርሱ እንደምታደርገው ሳይኮሎጂ እየወሰድክ ምናምን እየወሰድክ ፕሮፌሽንህን ድሪምህን ለመሆን ፐርሱ እንደምታደርገው ጌታን በንጹህ ልብ ከሚጠሩ ጋር ተባብረ ጽድቅን፣ እምነትን፣ ፍቅርን አጥብቀ ፐርሱ አድርገው። እግዚአብሔር በመፈለግ መንፈስ ይባርክ። ጽድቅ ስትፈልግ ምን እያደረክ ነው ማለት ነው? ቬስት እየታጠክ ነው። መፈለግህ ራሱ ቬስት እየታጠክ ነው። ስለዚህ ቀስት ምን አያደርግህም? አይመታህም። የማይፈልግ ጽድቅን የማይፈልግ ሰው ቬስቱ ነፃ ነው ማለት ደረቱ ነፃ ነው ማለት ነው። ጠላት ያጠቋል። ሌሎቹን ኔክስት ዊክ ላይ እንቀጥላለን። ጌታችን ቢፈቅድ እንጸልይና እንጨርሳለን። ሃሌሉያ።